እንዴት አላችሁ? ምን ነው? ምን ሆናችኋል? ምን ተፈጠረ? የት ነበርሽ? ቤተክርስቲያን። ምን ነው? ከማን ጋር ማለት? ዮናስ ማለት ግን ማን እንደሆነ ታውቂያለሽ? በቡድን ሆነው ቤተክርስቲያንን የሚነቅፏት የሚተቿት አቋም ይዘው ደግሞ የሚያጥላሏት እሱና ጓደኞቹ እንደሆኑ ታውቂያለሽ? ቆይ የት ነው የተዋወቃችሁት? የትስ ነው የተገናኛችሁት? ስራ ቦታ። ፌቨን በይ፣ ከዚህ በኋላ እዚህ ቤት ስለዚህ ልጅ ጉዳይ ዳግም እንድናወራ አልፈልግም። አቤል፣ ዛሬ ከአባ ጋር አብረን ነበርን እና ሽማግሌ እንደሚልክ ወስን። ጭራሽ በፍጹም የማይሆን ነገር አትናገሪ ፌቨን። አቤሌ፣ ዮናስ እንደ ትላንትና አይደለም። ብዙ ነገሩ ተቀይሯል። ምን አይነት ሰው እንደነበርም ታውቂ ነበር? አዎ፣ 1-2 ቀን በዚህ ጉዳይ አውርተን ተግባብተናል። አሁን ከኔ የተለየ አቋም የለውም። ምንድነው መተማመኛል? አቤል አውቆ ሊያሞኛት ካልሆነ በቀር ምን አይነት ግትር ሰው እንደሆነ ካንተ በቀር ማንም አያውቀው። ደግሞ የተሻለም እሷም አታውቀው። አዎ አውቃለሁ። ፊት ለፊት ሁሉንም ነገር መጠየቅ እችላለሁ። ፌቨን፣ እኔ ምርጫሽ ላይ ልገባ መንገድሽ ላይ ልቆም አልፈልግም። ነገር ግን በእምነት ጉዳይ 2 ቦታ ከረገጠ ሰው ጋር ቀሪ ዘመንሽን እንድታሳልፊና ልፋት የመና ሆኖ እንዲቀር አልፈልግም። እኔም በእኔ ምክንያት አዝነህ ከፍቶ ላይ አልፈልግም። ደስታዬ ደስታን ሙሉ ማድረግ ነው። ይህንንም ላረጋግጥልህ እችላለሁ። ምን ነገር አትናገሪ። ልጁን በደንብ አውቀዋለሁ። አታውቀውም። ዮናስ እኔ በማውቀው መንገድ አታውቀውም። ስለዚህ ለእኔ እድል ስጠኝ። አሁን አቤል፣ ዛሬ ከአባ ጋር ሁሉ መስመራችን ይዘን አንተ ጋር ስለሚመጡ ሽማግሌዎች አውርተን የተለያየ ነው። ካስፈለገም ዛሬ ስለፈለግከው ነገር ጠርቼ ልጠይቀው፣ ልዩን አቋም ካለው እንዲያስተካክል፣ አሊያም ድቶ እድል ስጠኝ፣ ፈቃድንም ስጠኝ። እንዳልኩሽ ነው ፌ፣ የምርጫሽ ላይ ልገባ አልፈልግም። ነገር ግን ቤተክርስቲያንን ከሚያንቋሽሹ፣ አባቶች ላይ ከሚያሾፉ፣ መጽሐፍት ላይ ከሚሳለቁ መካከል ሆነሽ ላይሽ አልፈልግም። በፍጹም እንዳታስበው። እግዚአብሔር ይርዳሽ። እኔ ግን አንተ በዚህ ጉዳይ አትግባ። ይህ ቤተሰብ ጉዳይ ነው። ሄሎ፣ አሁኑኑ እንድንገናኝ እፈልጋለሁ። ዮናስ፣ አሁኑኑ። ምን ነው ፊፍ፣ ምን ሆነሻል? ስለ ቤተክርስቲያን ያለን እውነተኛ አቋም ማወቅ እፈልጋለሁ። ማለትማ አንተና
ጓደኛ ሀማን ምን አይነት አቋም እንዳላችሁ ምን እንደምታደርጉ ሁሉን ሰምቻለሁ። እናንተ ባነበባችሁት ልክ ቤተክርስቲያን ልትመዝኑ እንደምትሞክሩ ሀሳባችሁን ለሚቃወም መንገድ ስታችኋል ለሚላችሁ መምህር ሆነ ካል የምትቃወሙ ምሉና ንጹህ በሆነች ቤተክርስቲያን ላይ እንከን የምትፈልጉ ቤተክርስቲያንን፣ አባቶችን፣ ቅዱሳን መጽሐፍትን መሳለቂያ ያደረጋችሁ ዋና መንገድ ጠራጊዎች መሆናችሁን ሰምቻለሁ። ፌቭ ቆይ ማን ነው እንደዚህ የሚልሽ? አሁን ትክክለኛ አቋም ማወቅ እፈልጋለሁ። ግን ለኔ እንድትነግረኝ አይደለም እንድታውቀውና እንድትረዳው ነው። እኔ ግን አንተና ስብስቦች በምታስቡት አይነት መንገድ የሚሄድ ሴት አይደለሁም። ነገ እንዲበላሽ አልፈልግም። ባለፈው ብያለሁ፣ በሃይማኖት ጉዳይ ትዳር ውስጥ ሰርቼ የምገባው እንጂ ገብቼ የምሰራው እውነት የለኝም። ስለዚህ እዚህ ጋር እናቁም። አንተም ጊዜ ወስደህ አስብበት። ጥያቄዎችንም ለአባ ሄደህ ጠይቅ። ምናልባት መልስ ካገኘ እንገናኝ ይሆናል። ካልሆነ ግን አንቺም እንዳመንሽ አንተም እንደመንክ የሚል አቋም የለኝም። ቸር ያገናኛል። ህሊና እንዴት ነሽ? እግዚአብሔር ይመስገን። እንዴት ደፍረህ ፊቴ ልትቆም ቻልክ? ስለ ኃጢአቴና ስለ በደሌ ይቅርታ አልጠይቅሽ ነው የመጣሁት። ጥሩ መሻሻል ላይ ነህ፣ ለውጥ ላይ ነህ። ያኔ ልጅነት ይዞኝ ህይወትሽን ከባድ አድርጌብሻለሁ። የራሴን ብቻ እያየሁ ብዙ ጎድቼሻለሁ። ስለወሰድኩብሽ ጊዜ፣ ስለ ጉስቁልናሽ፣ በእኔ ምክንያት ስለደረሰብሽ መከራ ሁሉ ይቅርታ እንድትይኝ በእግዚአብሔር ስም ይልሻል። ተነስ አይሉ ይቅር ብያለሁ። አሁን እኮ ሁሉም አልፏል። እና እንዴት ይዞሻል? እየታገልኩ ነው። የሚገርም አጋጣሚ ነው። እማሆይ ነበሩ መንገድሽ እንዲቀና ልጅሽን ለኔ አስታቅፈሽ ሄድሽበት ቤተክርስቲያን ተሳልመሽ ጸሎት አድርገሽ ለፊ ያሉ አገኘሃለሁ ብዬ ጭራሽ አላሰብኩም ነበር። እንዴ ልትመለሺ ነው እንዴ? አዎ እየተመለስኩ ነው። ቆይታዬን ጨርሼ ህልም የሚመስሉ እውነቶችን ተጋፍጬ ከልጄ ጋርም ጥሩ ጊዜ አሳልፌ እየተመለስኩ ነው። ግን በአሁኑ ብዙም አልቆይም። ቀሪ ጊዜን ከልጄ ጋር ደስተኛ ሆኜ ማሳለፍ ፈልጋለሁ። በልደና ሰንብት። ብቻሽን ነው የምትሄጂው? አይ መኪና እየጠበቀኝ ነው። ራስህን ጠብቅ። ደህና ሁን። አባቴ አንድም ቀን በዚህ ጉዳይ አውርቶኝ አያውቅም። እንደሚቆጡት ወይም ሀሳቡ እንደማይስማሙ ስለሚያውቅ ነው እስካሁን ድረስ ዝም ያለው። ታዲያ በዚህ ደረጃ ደብቆ ከአባቱ ጋር እስከመጨረስ ይዘልቃል። በአንቺም ተረጋግተሽ ጥቂት ቀናት ረፍት አድርጊ። ያሰባችሁትን መልካም ሀሳብ እንዲሰምር እርሱንም እግዚአብሔር ልቡ እንዲከፍትለት ጸሎት ማድረግሽን እንዳታቋርጪ። እኔ ደውልለትና አወራዋለሁ። እግዚኦ ማርና ክርስቶስ ማይሰራት ያተ እግዚአብሔር ይፍታሽ። እግዚአብሔር ባርክሽ።
ማይሆን ነገር ውስጥ ነው የከተትሽኝ። ምንድነው እንዲህ የሚያልፈሰፍስ? እነሱ እኮ ለሁሉም ጥያቄ መልስ አዘጋጅተው ነው ያሉት። በየት በኩል ላውራ አላስወራሉኝ እኮ ታጣደፉኝ እኮ። እና ተስፋ ቆርጠ ነው? በእኔ በኩል አዎ፣ በተለይ በምልጃ ዙሪያ። እሺ ጥሩ፣ እኔ ጥያቄ አዘጋጃለሁ። ከሶስና ጋር እንደሆነ አንዴ መገናኘት ጀምራችኋል። ይሄ ድርሳን ገድል ምናምን የሚባሉትን ነገሮች ሳልቀበል ኢየሱስን ብቻ እያመለኩ መኖር እችላለሁ ወይ ብለህ ጠይቃት። ሌላ መምህር እንዳታስገባ፣ ሶስናን ብቻ። ጥሩ፣ ይሄ የተሻለ ሀሳብ ይመስለኛል። እና ምን አዲስ ነገር አለ አንቺ? እባክህ ልግባ፣ አዲስ ነገር ሲኖር አሳውቀኝ። እሺ፣ ቻው፣ ሰላም። እግዚአብሔርን ቀኖች እየጠበቅኩኝ ቀናየው በቀን አንተን ስላመንኩ እኔም እንደ ሐና ልቤ ባንተ ጸና። እንዴት አመሸሽ? እንውድ ባዶን የቀር ደምሽ ቆይ ምን ነው ምነሻ? እንጃ ፊትሽ ላይ ምንም ደስ የሚል ነገር አይታየኝም። የተከፋሽ ትመስያለሽ። እንዴት አይክፋኝ? ከፍላጎት አጉድዬብህ ኦና ቤት ታቅፍ እየጠበቅኩ እንዴት አይክፋኝ? ፍቅራችን ጠፍቶ ደስታችን ሌላ ሰው ጋር ለመፈለግ ስንታገል እንዴት አይክፋኝ? በጣም ነው የከፋኝ። በጣም ነው የከፋኝ እንጂ እንደዚህ አትሆኚ። ልጇን እንደ ልጃችን ልናይ ወደና ፈቅደን ያደረግነው ነገር እኮ ሊያስከፋሽ አይገባም። እናንተ ባል በተፈጠረው ክፍተት እንጂ የሷ ልጅ መውለድ እኔን አላስከፋኝም። አንተን ከኔ ያራቀብኝ፣ የኔ መጉደል አንተን ከኔ ያራቀብኝ፣ እሱን ያስከፋኝ። በፍጹም ካንቺ አራኩም አርቅም። ተይ እንጂ በማንችለው እግዚአብሔር ስራ ገብተን እያሳዘን እንዳንገኝ። አላፈርኩምና ጌታ ይጠብቄ ልቤ ለእግዚአብሔር ጸና። ልቤ ራፍ ደረሰ። ምን ሆናችሁ? አይ ምንም፣ ቁጭ በል ብራስ ላቀረብ። እኔም እንደ ሐና ልቤ ባንተ ጸና። ባንተ ጸና። እንዳትታበዩ ክፉ አትናገሩ። እኔ የምልህ ምንድን ነው? ምን ሆናችሁ? አይ ድንገት የሆነ ነገር ሰምታ ነው። ምን አይነት ነገር? ቤተሰብ ታሞ ነው? ዝም ብሎ ነገርማ አይመስለኝ። ምንድን ነው ቤተሰብ ታሞ ነው? ምንም አይደለም። እና እስኪ እንደው ምን ትንሽ ምጣስጭ እግዚአብሔርን ቀኖች እየጠበቅኩኝ ቀናየው በቀን አንተን ስላመንኩኝ እኔም እንደ ሐና ልቤ ባንተ ጸና። እኔም እንደ ሐና ልቤ ባንተ ጸና። በእርግጥ ለልጅ ጉጉት እንዳለው እኔም አውቃለሁ። ቢሆንም ግን ይህን ያህል ትዳር እስከሚያናጋና የሰው እስከሚያስመኝ ድረስ ግን አግባብ አይደለም። አይዞሽ በርቺ። እኔ ዛሬ ደውልለታለሁ እንዲመጣና አንዳንድ ነገሮች እንድንነጋገር አደርጋለሁ። አንቺ ግን ይህን ከንቱ ጭንቀትሽን ታዩ። በዚያ ውስጥ ላይ ደግሞ የቱንም ያህል ብንበቃ የቱንስ ያህል መልካም ነገር ብናስብ እሱ ለኛ ከሚያስበው ላይ መልካም ነገር ማሰብ አንችልም። እኛ ከምናስበው በላይ እግዚአብሔር የሚያስበው ሁሉ ነገር ይበልጣል። ከኛ ይልቅ ሁሌም እግዚአብሔር ትክክል ነው።
አላፈርኩምና ጌታዬ ጠብቄ ጸና ልቤ በእግዚአብሔር ጸና ልቤ በአምላኬ ጸና እግዚአብሔርን ቀኖች እየጠበቅኩ ቀናየው በቀን አንተን ስላመንኩ እኔም እንደ ሐና ልቤ ባንተ ጸና እኔም እንደ ሐና ልቤ ባንተ ጸና እንዳትታበዩ ክፉ አትናገሩ። አሁንም አታነሳም። ድሮም ከረር ካሉ ሰዎች ጋር ቁም ነገር መጀመር ከባድ ነው። እንደውም እኔ ሳስበው በእሱ ሀሳብ ሳይሆን በወንድሙ ሀሳብ የምትመራ ነው ይመስላል። እሷ እኮ እንደዚህ ነች። ባለፈውም ሳገኛት የወንድሜን ሀሳብ ተቀበል ካልሆነ በቃ እንደዚህ አይነት ነገር ነበር ትለኝ የነበረው። እስኪ ውል ትንሽ እስኪ ያልፍላት ተዋት። በቃ አትደውልላት። አባ ናቸው። አንሰዋ ታዲያ ነግራቸውም ከሆነ ከድርሳን ወይም ከገድል አሊያም ከታምረ ማርያም አንዱን እንድታነብ ቀኖና ቢሰጡ። ሄሎ ደህና ዋሉ አባ? እግዚአብሔር ይመስገን ደህና። መች ነገ? እሺ እመጣለሁ። እሺ ደህና ዋሉ። መልካም ቀን። ነገ እንድትመጣ ፈልጋለሁ ነው ያሉኝ። በቃ ነገረቻቸው ማለት ነው። እንዴት ነህ? እየበረታ ነው? አዎ ደህና ነኝ። እዚሁ እኮ ቀናኑን ልጨርስ ብዬ አልወጣሁም ነበር። ስልኬንም አልከፈትኩስም ነበር። ደህና ነህ ግን አይደል? እግዚአብሔር ይመስገን እኔማ ደህና ነኝ። አመለ ግን እንዴት ነች? ደህና ናት። አሁንማ የልጅ እናት ሆና ሌላ ሰው መስላለች። ስልኳ በጮኸ ቁጥር አንተ እየመሰልካት። እውነትሽን ነው? አዎ ድንገት ጥፍት ብለህባት ግራ ተጋብታ ነበር። ያገኘ ሁለት ነግሬያት እንዴት እንደሆነች ብታያት። እኔ እኮ እኔን ራሱ ማየት የምትፈልግ አይመስለኝም ነበር። በፍጹም ናፍቀሃታል። ተገናኝታችሁ ብታወሩ ጥሩ ነው። እስኪ ዛሬ ወደ ቤት ሄዳለሁ። እዛም ትልቅ ጉዳይ አለ። የማይታመን እውነት። የምን እውነት? በዚህ ደህና ነሽ? እኔ ምን ሆናለሁ? ድንገት ጠፍተሽ ጨነከኝ። አንተ ነህ። በጣም ይቅርታ አድርጊልኝ። እሺ በዚህ እንዳይለመድ። በጭራሽ አይለመደኝ። ቆይ ምስጋና ላድርስ። ድንግል ማርያም ባለህበት እንድትጠብቅ አማላጅነቷም እንዳይለይ ደግሞ በጤና እንድትመለስ ስለምናት ነበር።
እንዴት አይነት በሳል ልጅ ናት! ልጁ ናት። ታሪኩ ረጅም ነው። በሰፊው ያጫውትሻለሁ ሌላ ጊዜ። ዛሬ አብረን ነው ወደ ቤት የምንሄደው? በሚገባ በቃ ሰሞኑን ብቅ እላለሁ። እሺ እንደዋወላለን። እሺ ሰላም ሁኑ። ምን ልንገርህ? አላውቅም ያለሽበትን ሁኔታ ትላንት፣ ከትላንት ወዲያ፣ ዛሬ በቃ የተፈጠረ አዲስ ነገር ካለ ንገሪ። ዘኪ እኔ ኪዮን መለየት አልፈልግም። ተዋደንና ተከባብረን በቤተ ክርስቲያን ስርዓት ወደ ትዳር ለመግባት ፕሮግራም ላይ ያለን ሰዎች ነን። ነገር ግን ሃይማኖትን ሊያስክድ ወይንም ከቤተ ክርስቲያን ሀሳብ ወጥቶ እኔን ተባባሪው ሊያደርገኝ ከሚችል ሰው ጋር አንድ ልሆን አልችልም። ከጌታ ህብረት ተለይቶ ከቅርንጫፎች ወድቆ ከኔ ጋር ህብረት ሊያደርግ አይችልም።